ኧረ ጠብሽ ላይ ወደቀን እኮ በእናትሽ። ጠብሽ ብቻ በእናትሽ ምን ለምን ላቦራ እንመቻችም ግን ማለት ማጅራት ለምን አንመታም ነው? በቃ እያገኘ ነው። እንዴት ነው ማጅራት ምን መተውኛ እኮ ልምድ የለም። ልምድ ምናምን አትበይ በእናትሽ። እኔ እሄዳለሁ ማማታትም ካለብኝ ማታለሁ ማስፈራራትም ካለብኝ አንቺ ቀውን ትቀበልሽ። አንተ በምን አቅም? ኧረ አንቺ በእናትሽ ሰው አትናቂያቺ። ጭሰት ዛሬ ዝግ ነው ምን ዘጋው? ያራዳ ልጅ ይሄን እንብለው። የቱ ነው ይሄን? ያምሻል እንደ ግርንግር ሰው ነው እንደምንበለው ምን ሆነሽ ነው? ሰው መረጭ እንጂ እቺ ትበላ። ኧረ ሀዊ በእናትሽ ሰው መረጭ ነፍሰ ጡር ነች። ምን ሆነ ነው የታለው ወደ ይገፈው? አንድ ወር ሁለት ወር ብትሆንስ ማን ያውቃል? ማን አንተ ናዛኝ ያደረገ? ለማ ሰላም ሲሆን በስነ ስርዓት ነው። ይሄ ይበላል። በእናትህ ና ጋሼን ነው ይሄ ያልሽው? አንተ ምንድነው የምትበጫው? ትልቅ ሰው አይደለም እንዴ ማክበር የለም። እቺ ጀለስ ነው የምትበላው። አንተ ማን እንዴ ያማል ትንበጫበጫለች እንዴ? ማንዬ ያለሽን አምጫ። እንዴ ምንድነው? እባክሽ አሳዘነኝ። ማጋን ያገሬ ልጅ ምን ልሆንልሽ? ማጋን ያገሬ ልጅ ምን ልሆንልሽ? እሺ እግዚአብሔር ይስጥልኝ ወንድሜ፣ እግዚአብሔር ይስጥልኝ። ተባረክ ና አሞሽ ላቃሌ ባሃይም ብለህ ነው አይደል እንዴ? ምን 5 ብር አስቀምጠ 100 ብር ትወስዳለህ? ናምጣት አንተ በዚህ እድሜ ሌብነት አንተ አይደለህ እንዴ ሞላጫው ሌባ? ሰውዬ ስራ ነው ያስኩት እኔ። እንዴት ነው ግን ያዋጣል ስራ? አንተ በጣም ጸዴ ስራ ነው። በጣም ብዙ ፎልተር ይችበታል። ኧረ የኛ እኮ ተበላበት በጨረሰ። አንተ አለባ ተራስ ሌባ እንደውላ ሌባ ይሄ ሞላጫ በእናትህ መላእክ መሰለህ ልጅ አይደል እንዴ? እኔ ጌታ ሳምር ቀሰርጋ አንገቱ ነው። ምን ሆነ ነው? አስጨንቀዋል መሰለህ። አንተ ጋር ሲመጣ ነው እንዴ ያለቀሰው? ማንዬ ካላመንክ ወሰደው እንካ። ይኸውማ አየህ፣ ምን አጋጣሚ ነገር እኮ ምን አጋጣሚ እኮ ነው እንጂ ማን ጋር ሲመጣ ምን ያሰ ምን ሸ ነው ወቅት ነው እንዴ ልጁ መሰጠኝ ችኮ ምን ሸ ነው እንካስቲ ውስጥ ላይ ተተር ማለት ነው። አየህ ምንድነው ውስጥ ምን ሊናገረኝ የፈለገው ነገር አለ እንዴ? እስቲ አምጣው ማንዬ ምን ሸ ነው? ምን ሸ አስቀያሚ እንጉም እንዴ ጎብሩ ምን ሸ ነው? እዚህ ጋር እንፈሳፈስ እንዴ መጨረሻ ማንዬ ምን ሸ አንተ ማል እንዴ የምንገናኝበት እንገናኛለን። ኮራሌ ተሰብስበን እንዳማረብን ወደ መቶ ፍቅር ያስነብብን ተሰብስበን እንዳ ምንድን ነው እንዴ? የምን ጨዋታ ነው? ላቦሮ ለባል ራሱ ያስኩትን ብር ነው የዘረፈኝ። ገንዘብሽን ያመጣዋል። አዎ ለባል ቆንጆ እጅ ላይ ነው የጣለሽ እናቴ መጣው እናት ከውን እያየሽ ከውን እናትሽ ሽቦነሽ ፌሮነሽ ድስተነሽ ምናምን ከሰማሽ እና ያመንተሽ ደግሞ ሳልነግርሽ ማለት አመለጠኩ ምንቱ ኧረ ምንም የሚሸጥ ዕቃ እኮ ካለ ብዬ ነው። የምን ዕቃ ነው? አይ የሚሸጥ ዕቃ ወይ ደግሞ ፔፕሲ ካለ ብዬ እኮ ነው። ናምጣው እባክህ። አዎ ጠጣልኝ የኔ ጌታ ጠጥተ መልካም አመት በዓል አገኘኸው? አንዳንዶች ሴት ጭልፊት ይሉኛል። እንዴት ሴቶችን በእጄ ማስገባት እንዳለብኝ ጠንቅቄ ነው የማውቀው። ቆንጆ ያዋሪኛ ምን እሺ ንፍጣ ከስንት አንዴ ያጋጥማል እኮ። ዋናው ነገር አነጣጥረ የምትሆነን ማግኘቱ ላይ ነው። ማረጄ ያተው እንደኖረ ትዕግስት በእጅ እስክታስገባት ድረስ እስከ መጨረሻዋ ደም ጠብታ ድረስ ትዕግስት ወሳኝ ነገር ነው። ትዕግስት ፍሬ ያለው ሙያ አዋሪኛ ይረዳዛ ተለፋደደ አንቺ ምን እሺ ነው መጀመሪያ ሻው ለስ ተለከፊ ምንድነው አፍሽ መከፍቱ ነው? ምንድነው ምን አባሽ ነው አፍሽ መከፍቱ? አንተ እንዳልቀጠቀጥ አረ ወንዳት አንቺ